በህይወት ውስጥ ብዙ ጊዜ የምታናግረው ሰው ማን ነው? ጓደኛ፣ ቤተሰብ፣ የስራ ባልደረባ? አይደለም። በህይወት ውስጥ ብዙ ጊዜ የምታናግረው ሰው አንተ ራስህን ነው። ከጠዋት ጀምሮ እስከ ማታ አእምሮ ከአንተ ጋር ማውራቱን አያቆምም። ይህንን ማድረግ አትችልም። አንተ በቂ አይደለህም። ሌሎች ከአንተ ይሻላሉ። ብትሞክርም ትወድቃለህ። አስገራሚው ነገር ታውቃለህ? እነዚህ ቃላት ሌላ ሰው በየቀኑ ቢነግርህ ምናልባት ከህይወት ታስወጣው ነበር። ግን አእምሮ ሲነግርህ እውነት መስሎ ታምነዋለህ። ለምን? ምክንያቱም ድምፁ የራስህ ይመስላል። ነገር ግን የራስህ ድምፅ መሆኑ እውነት መሆኑን አያረጋግጥም። ለምሳሌ ጓደኛ ወደ አንተ መጥቶ ፈተናዬን ወደቅኩ ቢልህ አንተ ከንቱ ነህ፣ ከአሁን በኋላ ምንም አትረባም ትለዋለህ? በፍጹም አበረታታዋለህ። ይህ የህይወት መጨረሻ አይደለም፣ እንደገና ትሞክራለህ፣ ትማራለህ ትለዋለህ። ግን ራስህን ስትሳሳት ለምን ያንን ርህራሄ ለራስህ አትሰጥም? ለምን ራስህን ከማንኛውም ሰው የበለጠ ትፈርድበታለህ? ይህንን ነው የኦቨርቲንኪንግ ትልቁ ወጥመድ። አእምሮህ ችግሩን ብቻ አያይም፣ ችግሩ ከማንነትህ ጋር ያገናኘዋል። ወደው ከማለት እኔ ውድቀት ነኝ ወደሚል ይቀየራል። ስህተት ሰራው ከማለት እኔ ስህተት ነኝ ወደሚል ይሄዳል። ይህ ግን እውነት አይደለም። አንተ የሰራኸው ስህተት አይደለም። አንተ ያጋጠመ ችግር አይደለም። አንተ የምታስበው አሉታዊ ሐሳብ አይደለም። እነዚህ የሚያልፉ ደመናዎች ናቸው። አንተ ግን ሰማዩ ነህ። ደመናው ያልፋል፣ ሰማዩ ግን ይቀራል። እና ምናልባት ዛሬ መቀየር ያለብህ ዓለሙን አይደለም፣ ከራስህ ጋር የምታደርገው ውይይት ነው። ምክንያቱም ህይወትን የሚቀይረው ሁሉ ጊዜ የምታደርገው ተግባር ብቻ አይደለም፣ ለራስህ የምትናገረው ቃልም ነው። እስቲ ይህንን አስብ። ነገ አስፈላጊ ስብሰባ አለ፣ ወይም ፈተና፣ ወይም የሥራ ቃለ መጠይቅ። ሌሊት ላይ አእምሮ መስራት ይጀምራል። ወድቅስ? ብረሳስ? ሰዎች ቢስቁብኝስ? እድሉን ባጣስ? በጥቂት ደቂቃዎች ውስጥ ገና ያልተከሰተ ነገር በአእምሮ ውስጥ ሙሉ ፊልም ይሆናል። አስገራሚው ነገር ታውቃለህ? የሰው አእምሮ ወደፊት ማሰብ የሚችል ብቸኛ ፍጡር ነው። ይህ ችሎታ ትልቅ ስጦታ ነው፣ ግን አንዳንድ ጊዜ ወደ ትልቅ ቅጣት ይቀየራል። ሳይንቲስቶች ይህንን ካታስትሮፋይዚንግ ብለው ይጠሩታል። ማለትም ትንሽ ነገር ወደ ትልቅ አደጋ መቀየር። አንድ ስህተት ህይወት ያለቀ ይሆናል። አንድ አመለካከት ከእንግዲህ ምንም አረባም ይሆናል። አንድ ተቃውሞ ሁሉም ይጠሉኛል ይሆናል። አእምሮ እውነትን አይጠይቅም። በጣም የሚያስፈራው እትም ይመርጣል። ለምን? ምክንያቱም አእምሮ አደጋን ቀድሞ በገምት እድናለሁ ብሎ ያስባል። ግን ችግሩ እዚህ ላይ ነው። አደጋ በእውነት ላይመጣ ይችላል፣ ፍርሃቱ ግን ቀድሞ ይመጣል። እና ብዙ ሰዎች በህይወታቸው ውስጥ የሚሰቃዩት በተከሰተው ነገር ሳይሆን ይከሰት ይሆናል ብለው በሚፈሩት ነገር ነው። ይህንን ነው የኦቨርቲንኪንግ ጥቁር ሚስጥር። አእምሮ ሁለት ጊዜ ይሰቃያል። አንደኛ ችግሩ ከመምጣቱ በፊት፣ ሁለተኛ ችግሩ ከመጣ በኋላ። እና አብዛኛው ጊዜ የመጀመሪያው ስቃይ ከሁለተኛው ይበልጣል። ራስን ጠይቅ። በህይወቱ ስንት ነገር ነበር በጣም አስፈሪ ነው ብለህ የፈራኸው፣ ከዚያ በኋላ ግን እንደዚህ አልነበረም ያልከው? ምክንያቱም አእምሮ የፈጠረው ቅዥት ከእውነተኛው ክስተት የበለጠ አስፈሪ ነበር። ይህንን ርዕስ ጠቃሚ ሆኖ ካገኙት ሰብስክራይብ የሚለውን እንኩ፣ እንዲሁም ላይክ፣ ሼር ያድርጉ፣ ኮሜንትም ጻፉልን። ከኛ ጋር ስለነበሩ ከልብ እናመሰግናለን። መልካም ጊዜ። አእምሮህን በተሻለ ሁኔታ ካወቅከው ህይወትህን በተሻለ ሁኔታ ትመራለህ።